ሻሎም በጌታ የተወደዳችሁ የማለዳ ለኢየሱስ ቤተሰቦች የእግዚአብሔር ወዳጆች በተለያየ ዓለም ክፍል ያላችሁ ኢትዮጵያውያን ኤርትራውያን እልፍ ሰላም የበዛ ጸጋ የተትረፈረፈ እግዚአብሔር ምሕረትና ደስታ ለእናንተና ለዘሮቻችሁ ይሁን። እነሆ አራተኛው ዓመት የጾም ጸሎት ኮንፈረንሳችን መድረሱን ቀኑን ለመናገርና እንዲሁም ደግሞ ለእናንተ ጥሪ ለማድረግን ወደፊት ለፊታችሁ መጥቻለሁ። እንግዲህ እንደሚታወቀው በየዓመቱ የጾም ጸሎት ኮንፈረንስ አለን። የዘንድሮ ጾም ጸሎት ፕሮግራማችን ደግሞ ለ19 ቀናት ነው የሚሆነው። ቅዳሜና እሁድን ጨምሮ ምንም አይነት የምንዘልበት ቀን አይኖረንም። ከፊት ለፊታችን ሮብ ከመጋቢት 16 እስከ ሚያዝያ 5 ድረስ ባለው ቀን ውስጥ የጾም ጸሎታችን ቅዳሜና እሁድን ጨምሮ የምንጸልይ የምንጾም ይሆናል። እንግዲህ በአውሮፓውያን ካናዳር አቆጣጠር ደግሞ ከማርች 24 ምሽት እስከ ኤፕሪል 12 ምሽት ድረስ ባለው ቀናቶች ውስጥ የሚከናወንና የሚደረግ ይሆናል። በዚህ ጾም ጸሎታችን ላይ እግዚአብሔር ከሰጠኝ ድምፅና ከተናገረኝ ቃል ውስጥ የተወሰኑትን መጽሐፍ ቅዱሳዊ ቃሎች ላንብብና በኢዩኤል ምዕራፍ 2 ቁጥር 12 ላይ በዘካርያስ መጽሐፍ ምዕራፍ 1 ቁጥር 3 እና በሚልኪያስ ምዕራፍ 3 ቁጥር 7 ላይ ያለውን እግዚአብሔርን ቃል ላንብብላችሁ። ኢዩኤል ምዕራፍ 2 ቁጥር 12 ላይ አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ ይላል። እንዲሁም ደግሞ በዘካርያስ ምዕራፍ 1 ቁጥር 3 ላይ ስለዚህ እንዲህ በላቸው የሰራዊት ጌታ እግዚአብሔር እንዲህ ይላል ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እንዲሁም ደግሞ ሚልኪያስ 3:7 ላይ ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር እያለ ህዝቡ ወደ እግዚአብሔር እንዲመለስ ወደ እግዚአብሔር እንዲመለስ እግዚአብሔር ለህዝቡ ጥሪ ሲያደርግ ታያላችሁ ነው። በዚህ በአራተኛው ዓመት አራተኛው ዙር የ19 ቀን የጾም ጸሎት ኮንፈረንሳችን ላይ እግዚአብሔር እንዲህ ሲል የተናገረን ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ ደግሞም እመልስላችኋለሁ ነው ያለን እግዚአብሔር። እንግዲህ ወደ እኔ ተመለሱ ይላል። ህዝቤ ሆይ ወደ እኔ ተመለሱ። ኢየሱስ ለዘላለም ጌታ። እንግዲህ በዚህ በመጽሐፍ ቅዱስ ክፍል በተለይ በኢዩኤል ምዕራፍ 2 ከቁጥር 1 እስከ 32 ባለው የመጽሐፍ ቅዱስ ክፍል ውስጥ እግዚአብሔር ምንድን ነው የሚላቸው? ህዝቡ ወደ እግዚአብሔር እንዲመለሱ ጥሪ ያደርግላቸዋል። በሶስት ክፍል ይከፈላል። የኢዩኤል መጽሐፍ ምዕራፍ 2 ላይ የመጀመሪያው ፓርት እግዚአብሔር ህዝቡን እንዲመለሱ ወደ እሱ እንዲመለሱ ለህዝቡ ጥሪ ያደረገበት ፓርት ነው። ሁለተኛው ክፍል ደግሞ ህዝቡ በንስሐ በጾምና በጸሎት ወደ እግዚአብሔር የተመለሰበት ፓርት፣ እግዚአብሔር ደግሞ ለህዝቡ ወደ ህዝቡ ራሱን የተመለሰበት ምዕራፍ ክፍል ነው። ሶስተኛው ደግሞ መንፈሳዊ ነገሮችን እግዚአብሔር እንደገና ወደ ህዝቡ የመለሰበትን ክፍል በደንብ አድርገን በእግዚአብሔር ቃል ውስጥ እናያለን። እንደውም ምንድን ነው የሚለው መጽሐፍ ቅዱስ? እግዚአብሔር ለርስቱ ቀና ለህዝቡ ምን አለ? ራራ እያለ ቁጥር 18 አካባቢ ላይ ይናገራል። እግዚአብሔር ስለ ምድሩ ምን አለ? ቀና ለህዝቡ ምን አለ? ራራለት ይላል። ህዝቡ እግዚአብሔር ለህዝቡ መራራት የጀመረው ርኅራኄውን እግዚአብሔር ያሳየው ህዝቡ በጾምና በጸሎት ወደ እግዚአብሔር ሲመለሱ ነው። እግዚአብሔር ወደ እሱ ለሚመለሱ ይመለስላቸዋል፣ ደግሞ መንፈሳዊ ነገሮቻቸውን በሙሉ ይመልስላቸዋል። እግዚአብሔር በኢዩኤል መጽሐፍ ላይ ያደረገው ነገር ይሄ ነው። ጠራቸው፣ ወደ እኔ ተመለሱ አላቸው። ከዛ በኋላ ህዝቡ በጾምና በጸሎት እንዳለ ህፃናት ጡት የሚጠቡት ምናምን በሙሉ እግዚአብሔር ፊት ተከማይተው በጾምና ጸሎት እግዚአብሔር ፊት ወድቀው በእንባ በንስሐ ተመለሱ። እግዚአብሔር ደግሞ እንደገና ተመለሰላቸው። ከዛ ወደ ታች ወርዶ ምን ይላል መጨረሻው ላይ? ወንዶችና ሴት ልጆቻችሁ ራእይን ያያሉ፣ ሽማግሌዎች ህልም ያልማሉ፣ ጎበዛቶች ራእይ ያያሉ። በወንድና በሴት ልጆቹ ላይ ከመንፈሴ አፈሳለሁ፣ ትንቢት ይናገራሉ፣ እንዲህ ድንቅ ታምራት ይሆናል እያለ ይናገራል። ይሄ ማለት እግዚአብሔር ተመለሱ አላቸው። ህዝቡ ተመለሱ። እግዚአብሔር ራሱን መለሰላቸው፣ ወይም እግዚአብሔር ለህዝቡ ተመለሰላቸው። ከዛ የጠፋባቸውን መንፈሳዊነትና መንፈሳዊ ነገር በሙሉ እግዚአብሔር እንደገና ሲመልስላቸው ታያላችሁ። ህልሞችን ሲመልስ፣ ራእዮችን ሲመልስ፣ መንፈሳዊ ነገሮችን ሲመልስ ታያላችሁ። ወዳጆቼ በዚህ ጾምና ጸሎት እግዚአብሔር የሚያደርገው ነገር ይሄ ነው። ወደ እኔ ተመለሱ
እኔም ደግሞ ወደ እናንተ ምናል እመለሳለሁ። ስለዚህ እግዚአብሔር የተናገረኝ ምን አለ? እመልሳችሁ እናንተ ወደ እኔ ምሉ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ከዛ እመልስላችኋለሁ ነው ያለው እግዚአብሔር። የመጀመሪያው ስቴፕ ከኛ የሚጠበቅ መልስ ነው። እኛ ወደ እግዚአብሔር እንመለሳለን፣ እግዚአብሔር ራሱን ይመልስልናል፣ ከዛ መንፈሳዊ ነገሮቻችን ደግሞ ይመለሱልናል ማለት ነው። ክብር ለናዝሬቱ ለኢየሱስ ይሁን። እንመለሳለን፣ ይመለስልናል፣ ይመልስልናል። እግዚአብሔር ይሄንን ሊያደርግ እግዚአብሔር ቀን ቀጥሯል። ይሄንን ሊያደርግ ጊዜ ቆርጧል። ስለዚህ ሁሉም ሰው ይሄንን ቪዲዮ ሪፖስት፣ ኮፒ፣ ሼር ደግሞ ዲዩት እያደረገ ብዙዎች ጋር እንዲደርስ እንድታደርጉ በጌታ ፍቅር ጠይቃለሁ። በኢትዮጵያ ሰዓት አቆጣጠር ከጠዋቱ 3 ሰዓት ተኩል ይጀምራል ጾም ጸሎታችን። በመጨረሻ ማሳሰባችሁ ነገር ፕሮግራሙ ጾምና ጸሎት ነው። ውሃም መጠጣት አይቻልም፣ ቡናም መጠጣት አይቻልም። ምንም ነገር ማድረግ አትችሉም። በእግዚአብሔር ፊት ሁላችንም ለራሳችን ለእግዚአብሔር እንታመን 2 ቀን ቻሌንጅ የሚያደርጋችሁ ነው። ከሁለተኛው ቀን በኋላ ግን ምን እያለ ይሄዳል? እየተለመደ ይሄዳል፣ ኖርማል ይሆናል። ይህም ኬዝ ያለባችሁ እርጉዝ ነፍሰ ጡር የሆናችሁ ካላይደላችሁ በስተቀር ምንም አይነት ውሃም ምንም አይነት ቡና ማንኛውንም ነገር መጠቀም አይቻልም። በጾምና በጸሎት ጾምና ጸሎት ነው። ስለዚህ ሁሉም ይሄንን እንድታደርጉ ጥሪ ያደርግላችኋለሁ። ሁሉም ሰው ኮሜንት ላይ በመግባት እመለሳለሁ፣ ይመለስልኛል፣ ይመልስልኛል እያለ ኮሜንት እንዲያደርግ ይህን ጥሪ ያደርግላችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ሁላችሁንም ወዳችኋለሁ። ለሁላችሁም ሻሎም።